በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ዕስራሁ ለሰኔ በዛቲ ዕለት ኮነ ህንጸታ ለቤተ ክርስቲያን ዘእግዝእትነ ቅድስት ድንግል ማርያም በሀገረ ቂሳርያ ዘኬልቄዶን በእደዊሁ ለፍቁር ወልዳ በሰላስ አይባን ዘእንበለ ዕፅ ወመሬት ወማይ ጸሎታው በረከታ ይሃሉ ምስለ ኩልነ ህዝበ ክርስቲያን አግብርታ ወአይማታ ለዓለም ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 20 በዚች ቀን በኬልቄዶን አውራጃ በቂሳርያ ሀገር የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ያለ እንጨት ያለ ጭቃና ያለ ውሃ በ3 ድንጋዮች በተወደደ ልጇ እጅ የታነጸችበት ዕለት ነው። ልመናዋ ክብሯ በወንዶችና በሴቶች ባሮቿ ከምንሆን ከሁላችን ጋር ከህዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኑር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አዋመ ዛቲ ዕለት እስራ ወአሐዱ ለሰኔ በዛቲ ዕለት ኮነ ተዝካረ በዓል አቢይ ዘእግዝእትነ ቅድስት ድንግል ወላዲተ አምላክ ዘባቲ ኮነ መድኃኒተ አዳም ወዘርኡ ወህንጸተ ቤተ ክርስቲያን ውስተ ኩሉ አጽናፈ ዓለም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በዚህች ቀን ሰኔ 20 የአዳምና የዘሩ ድህነት የተካሄደባት አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የታላቁ በዓል መታሰቢያና በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ከሁሉ አስቀድሞ ያቺ ቤተ ክርስቲያን በሐዋርያት ዘመን ብቻዋን ታነጸች። ይኸውም ጳውሎስና በርናባስ በአሕዛብ ውስጥ በሰበኩ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ከሰዎች ቤቶች በቀር ቅዱስ ቁርባን የሚቀበሉበት ቤተ ክርስቲያንም አልነበራቸውም ነበር። በዚሁም ወደ ጴጥሮስና ወደ ሐዋርያት ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ መልእክት ላኩ። ሐዋርያትም እንዲህ ብለው መለሱላቸው። ክብር ይግባውና ያለ ጌታችን ፈቃድ እኛ ምንም መስራት አንችልም። ነገር ግን የምንሰራውን እስኪያስረዳን ድረስ ወደ እግዚአብሔር እየጸለዩና እየለመዱ አንድ ሱባኤ ይጾሙ ዘንድ ወደ ሃይማኖት እየተመለሱ አሕዛብን አዘዟቸው። እንዲህም አዘዟቸው። በሱባኤም ፍጻሜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠላቸው። ሐዋርያትም ሁሉ ከየአገራቸው እስከ ፊልጶስ በደመና እየሰበሰባቸው ከእርሳቸውም ጋር ጳውሎስና በርናባስ ነበሩ። ጌታችንም ባረካቸው፣ እንዲህም ብሎ ነገራቸው። ይህች ዕለት በእናቴ በማርያም ስም በአራቱም ማዕዘን ዓለም አብያተ ቤተ ክርስቲያናት እንዲታነጹ የፈቀድኩባት ዕለት ናት። ይህንንም ብሎ ከከተማዋ በስተ ምስራቅ በኩል አወጣቸው። የቤተ ክርስቲያኒቱንም ቦታና መሰረቷን ወሰነላቸው። ከእርሳቸውም ጋር የእግዚአብሔር ኃይል ነበረ። የቤተ ክርስቲያኒቱንም ሕንፃዋ እስከተፈጸመ ድረስ ደንጊያዎች በሐዋርያት እጆች ውስጥ ይለመልሙ ነበር። ጌታችንም ንዋየ ቅድሳቷን አልባሳቷንም መሠዊያዋንም አዘጋጀ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ እጁን በጴጥሮስ ራስ ላይ ጭኖ በአራቱም ማዕዘን ዓለም ውስጥ አርሳይሮስ ብሎ ሾመው። ይህም ሊቀ ጳጳሳት ማለት ነው። የሐዋርያት አለቃ ጴጥሮስ ከጽንፍ እስከ ጽንፍ የሊቃነ ጳጳሳት አለቃ ይሆን ዘንድ ይገባዋል 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 እያሉ ሰማያውያን መላእክት ምድራውያን ሰዎች 3 ጊዜ አሰምተው ተናገሩ። ከዚህም በኋላ ሐዋርያት የቁርባኑን ቅዳሴ ያከናውኑ ዘንድ ለሕዝቡም ሥጋው ደሙን ያቀብሏቸው ዘንድ አዘዛቸው። እንዲህም የሚል ራሱ ጌታችን ቀድሶ ሥጋው ደሙን ለሐዋርያት ተቀበላቸው። እንዲህም አላቸው፣ በዚህ ቀን የእጃቸውን ሥራ እንዳይሰሩ ሕዝቡም ሁሉ እዘዟቸው። ይኸውም በሰኔ ወር 21 ቀን ነው። በዚህም በኋላ መድኃኒታችን ኢየሱስ ክርስቶስ ከእርሳቸው ዘንድ በታላቅ ክብር ወደ ሰማያት አረገ። ከዚህችም ቀን ጀምሮ አባቶቻችን ሐዋርያት ለዓለሙ ሁሉ ውስጥ አምላክን የወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን የሚያሳንጹ ሆኑ። በቂሳርያ ሊቀ ጳጳሳት በባስልዮስ ዘመን እንዲህ ሆነ። እመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን በሰራ ጊዜ በውስጡም የእመቤታችን የማርያምን ስዕል ይስልበት ዘንድ ሰሌዳ ፈለገ። ሰዎችም በአንድ ባለጸጋ ዘንድ ስለ አንድ መልካም ሰሌዳ ነገሩት። ቅዱስ ባስልዮስም ሰሌዳውን እንዲሰጠው ወደ ባለጸጋው ላከ። ባለጸጋውም ይህ ሰሌዳ ለልጆቼ ነው አለ እንጂ ፈቃደኛ አልሆነም። በዚያም አልፎ በመድፈር የእመቤታችን የቅድስት ድንግል ማርያምን ቤተ ክርስቲያን ላይ የስድብ ቃል ተናገረ። ወዲያውም በድንገት ወድቆ ሞተ። ልጆቹም ፈሩ። ያንንም ሰሌዳ ከብዙ ወርቅና ዕንቁ ጋር
ወደ ቅዱስ ባስልዮስ አምጥተው የአባታቸውን በደል ያቃልልለት ዘንድ ለመኑት። ቅዱስ ባስልዮስም ያንን ሰሌዳ ወስዶ የእመቤታችንን ስዕል ይስልበት ዘንድ ለሳሊ ሰጠው። እመቤታችን ቅድስት ድንግል ማርያም በሌሊት ራእይ ለቅዱስ ባስልዮስ ተገለጸችለት። ስዕሏንም በዚያ ሰሌዳ እንዳያስል ከለከለችው። ከአመፀኛ ሰው እጅም ወስዶታልና። እጅግም ያማረ የእመቤታችን ስዕሏ የተሳለበት የሁለት ደናግልም ስዕል የአንዲቱ የቀኝ የአንዲቱ በግራ ሆኖ የተሳለበት ቀይ ሰሌዳ ያለበትን ቦታ ነገረችው። ቅዱስ ባስልዮስም እመቤታችን ቅድስት ድንግል ማርያም ወደ አመለከተችው ወደዚያ ቦታ ሄደ። ያንንም ሰሌዳ አገኘው። ወደዚያች ቤተ ክርስቲያንም በታላቅ ደስታ አመጣው። ከዚህም በኋላ ዳግመኛ በአንድ ጣዖት ቤት 2 ምሰሶዎች እንዳሉ አስረዳችው። እነርሱንም አምጥቶ በመቅደሱ ፊት ለፊት እንዲያቆማቸው በላያቸውም ስዕሏን እንዲያኖር አዘዘችው። ቅዱስ ባስልዮስም እነዚህን ምሰሶዎች ያመጣቸው ዘንድ ሄደ። ሰሪያኑም ሊከለክሉት ፈለጉ። ጌታችንም ኃይላቸውን ደመሰሰ። እነዚያንም ምሰሶዎች አምጥቶ በቤተ መቅደሱ ፊት ለፊት አቆማቸው። በላያቸውም የእመቤታችን የቅድስት ድንግል ማርያምን ስዕሏን አስቀመጠ። እግዚአብሔርም ከእነዚያ ምሰሶዎች በታች የውሃ ምንጭ አፈለቀ። በውስጧም የሚታጠብ ሁሉ ካለበት ደዌ ሁሉ የሚድን ሆነ። እንዲሁም የእመቤታችን ማርያም ስዕል በሽተኞችን ሁሉ የሚፈውስ የዘይት ቅባት ፈሰሰ። ይህ ሁሉ የሆነው የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን በተከበረችበት በሰኔ ወር በ21 ቀን ነው። በዚህችም ቀን እንዲህ ሆነ። አንዲት ሴት መጥታ ታጠበች። ወዲያውኑ ሁለመናዋ ለምጽ ተሸፈነ። ቅዱስ ባስልዮስም ወደ እርሱ ቀርቦ በእርሷ የሆነውን ጠየቃት። እርሷም የእህቷን ባል እንደወደደችና እህቷን በመርዝ ገድላ እንዳገባችው ነገረችው። ቅዱስ ባስልዮስም ታላላቅ 3 ኃጢአቶችን ሰራች። ነገር ግን ወደ እግዚአብሔር ንስሐ ግቢ፣ ምናልባት በደልሽን ይቅር ይልሽ ይሆን እንደሆነ አላት። በዚያም ጊዜ ምድር ተሰንጥቃ እንደ ዳታን ዋጠቻት። እርሷ የረከሰች ስትሆን ወደ ቤተ ክርስቲያን መግባትን ደፍራለችና። እኛ ሁላችን የክርስቲያን ወገኖች አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም ለመታሰቢያዋ መንፈሳዊ በዓልን ልናደርግ ይገባናል። ስለ እርሷ ለአዳምና ለሔዋን ለሁላችንም ለልጆቹ ድህነት ሆኗልና። ይህንንም በዓል ለማድረግ የሚተጋ የተመሰገነ ነው። እርሷን ለመረጣት ለወደዳት በስጋም እንድትወልደው ላደረገ ለእግዚአብሔር ምስጋና ይሁን። እኛንም በእርሷ በእመቤታችን ድንግል ማርያም አማላጅነት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለቤትኪ እንተ ቀደሰ በደሙ ማርያም ወልኪ ዘመንክር አርያሙ በእንቲያ ነበልዮ ሳሊተ ምሕረት እሙ ኢታማስን ግብረድየ ከእንተ ሃሎኩ ቀዲሙ በሆኑ ለከንቱ ኬንያ ይጻሙ ሰላም ለማርያም ሶ በፍቅረ ሰብ አገበራ በዛቲ ዕለት ሶ ባስተብቋት በሊቶስትራ መሀለ ላቲ እግዚአብሔር በኩራ ከመያድህኖ እምነ ኩሉ መከራ እለ ይጸውዑ ስማ ወገብሩ ተዝካራ ዘአቅረብኩ ማሕሌተ ዘኪረ አእላፈ እምለተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴተ መጽሐፈ ዘንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምለ አቡ በኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እለ አረጋዊ ልሂቅ ወንዑስ ሕፃን ወዘጸሐፎ ለበክርታስ ወለዘጸሐፎ እንዘይደርስ ለዘአንበቦ ወለዘይተረጉሞ ልሳን በልሳን ሐዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይማረነ ኢየሱስ ክርስቶስ ህቡረ ይማረነ ኢየሱስ ክርስቶስ ህቡረ ይማረነ ኢየሱስ ክርስቶስ ለዓለመ ዓለም አሜን።